አጋሪዎች በመቃብር የሚቀሰቀሱበት ጊዜ በሱሩ ላይ የትንሣኤ ነፋስ ሲነፋ ይላሉ። አይኖቻቸው ወደ ሰውነታቸው ይመለሳል። ይህም ከተኛበት እንቅልፍ በኋላ ነው ይላሉ። ወየውልን ከመኝታችን ማን ቀሰቀሰን? ሁኔታቸው መካድና ማመን፣ መዋሸትና ማመን መካከል ነው። ብዙ ሰዎች በምድር ላይ ተንቀሳቀሱ። አንዳንዶቹ አዩ፣ አንዳንዶቹም ተጸጸቱ ይላሉ። ስትሞት አፈርና አጥንት ስትሆን ትንሣኤ አለህ? እናም እሷ የዱንያ ሕይወታችን ብቻ ነች፣ እኛም የምንነሳ አይደለንም አሉ። ትንሣኤና ምልአት ራእይ በእነዚህ ዜናዎች ወረደ፣ መጻሕፍትም አካተዋቸዋል፣ መልእክተኞችም አደረሱን። የመጨረሻው ቀን ትንሣኤና ከሞት በኋላ ሕይወት ያህል የተዋጋ የተካደና የተሳለቀበት ነገር የለም። ይህ እምነት ለአመፀኞች ግፍ፣ ለሰዎች ጭቆናና መበደል መንገድ ሆነ። ቅዱስ ነገሮች እንዲጣሱና እንዲበከሉ ምክንያት ሆነ። እያንዳንዳችን በሰራነው ነገር ቅጣት እንደማይደርስብን አሰቡ። ጌታችን የተባረከውና ልዑሉ በቁርአን እንዲህ ይላል፣ እኛ ያመኑትን እና መልካም ሥራዎችን የሰሩትን በምድር ላይ እንደሚያበላሹት እናደርጋለን? ወይም አላህን የሚፈሩትን እንደ ኃጢአተኞች እናደርጋለን? አዎ፣ ተሳላቂዎቹ ግትር ነበሩ። ምድርንና በእርሷ ያለውን ሁሉ የእነሱ እንደሆነ አስቡ። ይህ ሀባብ ኢብኑል አርት ነው። በመካ አንጥረኛ ነበርኩና ለአልአስ ኢብኑል ዋኢል ሰይፍ ሰራሁለት። ልጠይቀው ስመጣ እንዲህ አለ፣ በሙሐመድ እስክትክድ ድረስ ገንዘብህን አልሰጠህም። እኔም አላህ እስከሚገድልህና ከዚያም እስከሚያስነሳህ ድረስ በሙሐመድ አልክድም አልኩት። እሱም የተሳለቀ አላህ ከገደለኝና ከቀሰቀሰኝ በኋላ ገንዘብና ልጅ ካለኝ እሰጥሃለሁ አለ። ይህንን ለረሱል ሰለላሁ ዐለይሂ ወሰለም ነገርኳቸው። አላህም ሱብሓነሁ ወተዓላ እንዲህ የሚል አወረደ፣ በአንቀጾቻችን የካደውንና እርግጠኛ ነኝ ገንዘብና ልጅ ይሰጡኛል ያለውን አየህን? ጌታችን ሱብሓነሁ ወተዓላ እንዲህ አለ፣ እናንተ ሰዎች ሆይ ከትንሣኤ ከመነሳት በመጠራጠር ውስጥ እንደሆናችሁ እኛ ከአፈር ከዚያም ከፍትወት ጠብታ ከዚያም ከረጋ ደም ከዚያም ከተሰራና ባልተሰራ ስጋ ቁራጭ የፈጠርናችሁ ነን እንድናብራላችሁ። በየማህፀኑ የምንሻውን እስከ ተወሰነ ጊዜ እናስቀራለን። ጌታችን ሱብሓነሁ ወተዓላ በነቢያቱ ተአምራትና የሰውን ልጅ የመፍጠር ደረጃዎች ላይ በመመስረት ትንሣኤን አሳይቷል። ጌታችን ሱብሓነሁ ወተዓላ እርሱም ታላቁ አላህ የሆኑት ህዝቦችን ገድለዋል፣ ከዚያም አስነስተዋቸዋል። በኢሳ ዓለይሂ ሰላም እጅ ያን ተአምር አደረገ፣ የሞተውንም አስነሳ። ነቢዩ ሕዝቅኤልም በአንድ መንደር አለፉ፣ አላህንም ተማጸኑ፣ ከሞት በኋላም ነዋሪዎቿን አስነሳ። እነዚያ ሰዎች እንዲያምኑባቸው ማስረጃዎች ነበሩ። ሰዎችም በእነሱ አምነው የአላህን ሱብሓነሁ ወተዓላ መብት ክደዋል። አንድ ሰው ከመፈረዱ በፊት የሚያየው የመጨረሻው ነገር ታላቅና አስፈሪ ቀን ነው። ሁሉም በሰራውና ባስቀደመው ነገር ተጠምዷል። ወደ ሩህ ፈጣሪ እየሄዱ ነው። መጽሐፎቻችንንና ስራዎቻችንን ይዘናል። ካለፈው ዕድሜያችን ውስጥ የየሰከንዶችን ዝርዝር ይዘናል። ይህች ሰዓት ነች። ጌታችን ሱብሓነሁ ወተዓላ ስለ እርሷ እንዲህ አለ፣ በምታዩት ቀን አጥቢ ሁሉ ያጠባችውን ትረሳለች፣ ባለቤት ሁሉ የጽንሷን ሸክም ትጥላለች። ሰዎችም የሰከሩ ሆነው ታያቸዋለህ። እነርሱም የሰከሩ አይደሉም፣ ነገር ግን የአላህ ቅጣት ብርቱ ነው። ለዚህ ቀን አስፈሪነትና ብርታት ያ ምስል ከምርጥ ምስል ጋር መጣ። የእናት ስሜት ለልጇ እንኳን ይጠፋል፣ ነፍስ ጡርም ሸክሟን ትጥላለች። ሰዎችንም በራሳቸው ላይ ወይን የያዙ ያህል ታያለህ። ኢስራፊል በአላህ ሱብሓነሁ ወተዓላ ፍቃድ ሱሩን ይነፋል። ለዘገዩት በጣም አስቸጋሪና ረጅም ቀን መጀመሩን ያመለክታል። የመደምሰስና የማስፈራት ነፋስ ነው። ከዚያም የትንሣኤ ነፋስ። የሱር ባለቤት ሱሩን አፍ ውስጥ አድርጎ ግንባሩን ዝቅ አድርጎ ሲነፋ ትዕዛዝ እስኪሰጠው ድረስ ይጠብቃል።
የመጀመሪያውን ነፋስ የሚሰማው ግመል ገንዳውን የሚያዘጋጅና ግመሎቹን እንዲጠጡ የሚያዘጋጅ ሰው ነው። ይህ ነው ቸልተኝነት። እንመለሳለን። ሰውነት ከበሰበሰና አመድ ከሆነ በኋላ አላህ ሱብሓነሁ ወተዓላ ቅርጻችንን፣ አባላቶቻችንን፣ ሰውነታችንንና ገጽታችንን ይመልሰዋል። እነዚህ በጌታቸው ሱብሓነሁ ወተዓላ ያላመኑትንና ኃይሉንና እድሉን ያልተረዱትን አእምሮች ያስደነገጡ ጥያቄዎች ናቸው። ሰዓቱና ትንሣኤው ሲመጣ እያንዳንዱ ከሃዲና ኃጢአተኛ ይወዛወዛል። ያመኑ ልቦችም አረጋገጡት። አላህ ሱብሓነሁ ወተዓላ ከነሱ ያድርገን ብለን እንጠይቃለን። ታዘዘችም ታዘዘች፣ አዎ እንመለሳለን። በል የመጀመሪያዎቹም የመጨረሻዎቹም እስከታወቀው ቀን ቀጠሮ ድረስ በእርግጥ ተሰብሳቢዎች ናቸው። ከተፈጠረ የመጀመሪያ አጥንት እንመለሳለን። በምድር ላይ እንደ ቅጠላ ቅጠል እንዘራለን። ሰውነታችንም ዝናብ ካዘነበ ሰማይ ከረጠበ በኋላ ይወጣል። በሰው ውስጥ ምድር የማትበላው አጥንት አለ። በትንሣኤ ቀን ከእርሱ ይገጣጠማል። ይህ አጥንት የትኛው ነው የአላህ መልእክተኛ ሆይ አሉት። እርሳቸውም ሰለላሁ ዐለይሂ ወሰለም ጅራቱ አጥንት ነው አሉ። በሁለቱ ነፊያዎች መካከል 40 ነው። 40 ቀን ነው አለ። አልቀበልም አሉ። 40 ወር ነው አለ። አልቀበልም አሉ። 40 ዓመት ነው አለ። አልቀበልም አሉ። ከዚያም አላህ ከሰማይ ውሃ ያወርዳል። እነሱም እንደ ቅጠላ ቅጠል ይበቅላሉ። ከሰውነት ውስጥ ሁሉም ይበሰብሳል። አንድ አጥንት ብቻ ነው የሚቀረው። እሱም አጅቡ ዘነብ ጅራቱ አጥንት ነው። በትንሣኤ ቀን ፍጥረታት ከእርሱ ይገጣጠማሉ። ከመካከላቸው አንዱ ከኃጢአቱ ፈርቶ አላህ ሱብሓነሁ ወተዓላ እንደሚሰበስበውና እንደሚጠይቀው ሰግቶ ነበር። ሞት ሲደርስም ቤተሰቡንና ልጆችን አደራ አለ። ሰውነቱን እሳት እስኪበላው ድረስ አቃጥለው አጥንቶቹንም ፈጭተው በሙቀት ቀን ወደ ባህር እንዲበታትኑት። አላህም ሱብሓነሁ ወተዓላ ሰብስቦት ለምን አደረክ አለው። አንተን በመፍራት ነው ጌታዬ አለ። አላህም ሱብሓነሁ ወተዓላ ማረለት። እዚህ ላይ ኃጢአትን መፍራት ንስሐ ነው። ኃጢአትን መካድ ደግሞ ትልቅ ኃጢአት ነው። እርሱ ታላቁ ቀን ነው። በውስጡም አንድም ሰው ስለ እርሱ ምንም የማያውቅበት ምስጢር አለው። ታላቅና ክቡር ጌታ ፍጥረታቱን ይመለከታል። ከእያንዳንዱ መቃብር ወጥተው ይመጣሉ። ጌታችን ሱብሓነሁ ወተዓላ እንዲህ አለ፣ በእርሱም ተነፋ። ያን ጊዜ እነርሱ ከመቃብሮቹ ወደ ጌታቸው ይፈጥናሉ። ወዮልን! ከመኝታችን ማን ቀሰቀሰን? ይህ እኮ አርረህማን እጅግ በጣም ሩህሩህ የሆነው አላህ የገባልን ቃል ነው። መልእክተኞችም እውነት ብለዋል አሉ። የተባረከው የአርረህማን ቃል እውነተኛ ቃል ነው። እሱም ያለ ጥርጥር የሚመጣ ነው። እናምናለን ጌታችን ሆይ፣ ከጥፋቶቹም በአንተ እንጠበቃለን። አላህ ሆይ ውዴታህንና ጀነትን እንለምንሃለን። ጌታችን ሆይ ከቁጣህና ከእሳት ባንተ እንጠበቃለን። አላህ ሆይ በዱንያ በአንድነትህና በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሱና ላይ አጽናን። በላ ኢላሃ ኢለላህ አብቃለን። በዱንያ ህይወትና በመጨረሻው ዓለም በጽኑ ቃል አጽናን። ጌታችን ሆይ ከመራህን በኋላ ልቦቻችንን አታዘንብልብን። ከአንተም ዘንድ እዝነትን ስጠን። አንተ በጣም ለጋስ ነህና። ጌታችን ሆይ በአንድነት ላይ ህይወትን በቅንነት ላይም ሞትን እንለምንሃለን። አላህ ሆይ ጥሩ መደምደሚያና ከመቃብር ቅጣትና ከእሳት ቅጣት መዳንን፣ በአንተም ዘንድ በጀነት እዝነትን። ቻይና መሐሪ ሆይ አላህ ሆይ አሚን። አላህም የበለጠ ያውቃል። በሰይዳችን ሙሐመድ በቤተሰቦቻቸውና በባልደረቦቻቸው ላይ ሰላምና በረከትን አውርድ። የአላህ ጥበቃና ደህንነት አይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።